በጣም የሚያስጠላ ነገር ውስጥ ነበርኩኝ። ሙዚቃ ክለብ ውስጥ ገባሁኝ። ቲያትር መስራት ጀመርኩኝ። እሱንም አልቻልኩም እና የወንድ ጓደኛ ያስኩ በማላቀው ነገር የሆነ ብቻ ከአንድ 15 ቀን በኋላ አጣሁት፣ ሞተ። እሱ ያስለመደኝ ነገር ሱስ ነበር። ሰልመሽ ነው አንገትሽ ላይ ማህተብ የለም ምን ሆነሽ ነው ምናምን ነገር አለች። አላህን ፈርተሽ ከዚህ ጥፊ ወይ አዲስ አበባ ሰው ቤት ግቢ ብሎ ነበር የሚያባርሩኝ። ማለት ሙስሊሞች ከዛ በቃ እሱ ከአባቴ ባሰ። እንዴት ልትሰልሚ ቻልሽ? ተመለስኩኝ፣ ተሸነፍኩኝ፣ አቃተኝ ማለት። ከዛ ሻልኳትኝ። እኔ መጀመሪያ ታላቅ ልጅ ነኝ ማለት በቃ እኔን ወልዳኝ አራስ ተኝታ እንኳን ጡት ከኔ ነጥቃ ምን ልበል በጣም ብዙ ነገር የሆነ ሴት ነች። ጀሃነም እና ጀነት እያለ ማሳየት ጀመረ ማለት በህልሜ። ይሄ ጀሃነም ነው ይሄ ጀነት ነው ይለኛል። ከዛ ሁለቱንም እያዩ ሸሻለሁ 3 ቀን ሙሉ። እስልምናዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢማን ብርሃኑ እባላለሁ። መጀመሪያ ስሜ ትግስት ብርሃኑ ይባላል። የወልቂጤ ነዋሪ ነኝ እና እድሜ 18 አመቴ ነው። መጀመሪያ ክርስቲያን የነበርኩ ሰዓት እንደ ወንድ ነው ያደኩት፣ እንደ ሴት ሳይሆን እንደ ወንድ እና በጣም የሚያስጠላ ነገር ውስጥ ነበርኩኝ። በቃ የሚያስጠላ ህይወት ማለት ስለ ኦርቶዶክስ ምንም ማውቀው ነገር የለም። በቃ ማለት እንደ ወንዶች ከወንዶች እንኳን ባልሆነም ያው 4 ሰዓት ወጥቼ ማታ ነበር የምገባ ምሽቼ። እኔ ማን ልጅ እንደሆንኩኝ የብርሃኑ ልጅ መሆኔን የሰፈር ሰው አያውቅም። ወንድ ናት ብሎ ነበር የሚያስቡት። እና ሰንበት ትምህርት ቤት ቤተክርስቲያን ውስጥ ለማገልገልም ሞከርኩኝ፣ አልቻልኩም። ምንም በቃ እንደማንኛውም ተማሪ ገብቼ እወጣለሁ እንጂ መዝሙር መለማመድ እና ሃይማኖቱ ላይ ምንም አላተኩረም። በልጅነቴ በጣም አስቸጋሪ ልጅ በቃ የብርሃኑ ልጅ ታበላሻለች የሚባል ልጅ ነበርኩ። ግን እኔ ምንም ያን ነገር አይሰማኝም። እና በቃ እያደግኩኝ ስመጣ ይሆናል አይደል ልክ 8ኛ ክፍል ላይ ስደርስ ማየን ጓደኞችን ያስኩ፣ ሴት ጀማዎችን ያስኩ። እነሱ ጥሩ ሙድ ቢሄዱም ለራሳቸው ያው እኔ ግን በጎን ሌላ ነገር ነበር ማራምደው። ሌላ ቦታ ውላለሁ፣ ክፍል አልቀመጥም። ሙዚቃ ክለብ ውስጥ ገባሁኝ። ቲያትር መስራት ጀመርኩኝ። እሱንም አልቻልኩም እና የወንድ ጓደኛ ያስኩ። ከዛ ልጅ ጋር እዛው ምሰራበት ቦታ የዳንስ ቲያትር ቦታ ነበር የተዋወቅነው፣ ሙስሊም ነው። ከሱ ጋር እያለን እና እሱ የሚውልበት ቦታ ይዞ የሚሄድ ጀመረ። የሚሄድበት ሁላ መሄድ ጀመርኩኝ። ከጀማውም መበተን ጀመርኩኝ እና በቃ ከሴት ጓደኞቼ ወጥቼ ከሱ ጋር ጀመርኩኝ። ማንም አያውቅም ነበር የእነሱ ግንኙነት። ብዙ ሴቶች እሱን ሲጠይቁት የሆነ ቀን ነገራቸው እና የሆነ በቃ በማላቀው ነገር የሆነ ብቻ ከአንድ 15 ቀን በኋላ አጣሁት፣ ሞተ። እሱ ያስለመደኝ ነገር ሱስ ነበር። ሲቅምቅም ነበረ፣ ሲጠጣ ነበረ። እሱ ከሞተ በኋላ ደግሞ እዛ ላይ መደብር ጀመርኩ። ከዛ ሱስ ሆኖብኝ ቀረ። ግቢ አበር ውስጥ ገብቼ ደግሞ ከራሴም አልፎ ለልጆች መስጠት ጀመርኩ፣ ለወንዶች መስጠት ጀመርኩ። እንደ ተማሪ ደብተሬን ይዤ አልገባም። እሱን ሳደርግ ደስ ይለኛል። ያንን ካላደረኩ ደግሞ ደስተኛ አልሆንም እና ጭንቀትን አልፈልግም ነበር። ብቻዬን ነበር የምቀመው፣ ብቻዬን ነበር በቃ መሆነው ማለት የሚያስጠላ ህይወት ውስጥ። እስልምና በጣም ወዶ ነበር በጣም ክርስቲያናው ለባሽ ማለት አዎ። በልጅነቴ እንኳን የሆነ ያለ አይደል ጁማ ቁርአን ሲከፈት የሆነ አለክስ ነበር፣ ሆዲ ብሳይ ነበር። እና የሆነ ሰዓት ላይ አበሩስ ገብቼ እንዲህ ሳይኮሎጂ መምህሮች ያዩኛል። ሳይኮሎጂ መምህር አይቶኝ በቃ ገረመው። ሴት ስታደርግ ሲያይ ገረመውና ጠራኝና እንዴት በጣም ተቆጣኝ። አንተ ምን አገባ ብዬ ከሱ ጋር ተያያዝኩ። እሱ ደግሞ በቃ የሆነ ደንግጦ ነው መሰለኝ እልህ ያዘው እና እሱ ለሌላ ሰው ሰጠኝና ሴት ብትሞክረኝም አልቻለችም። ከዛ ከትምህርት ቤት መቅረት ጀመርኩ።
ትምህርት ቤት ስቀር ያው ቤት ውስጥ ደግሞ እንድትማር በጣም ይፈልጋሉ አይደለ? ያው ወንድሜ የመጀመሪያ እናቴ ከሌላ የወለደችው ልጅ አለ እና እሱ እንደዚህ አብዱ ስለጠፋ በ8ኛ ክፍል ላይ አቋርጦ ስለጠፋ በቃ የሆነ እሷን ለማስደሰት ነበር እኔ ሙከራዬ፣ ግን አልተሳካም። የሆነ ሱስ ውስጥ ስለገባሁኝ አልቻልኩም። ዳንሱንም ያው ድካም ይሰጣል። እንዲህ 8 ዓመት ውስጥ ነገር ስትሆን መድረክ ላይ አቋርጬ ወጣ ነበር። ይቆጡኛል፣ አይረዱኝም ነበር። ከዛን ያው ሳይኮሎጂ መምህር እንደምንም ብለው ተባብረውኝ ቢሆንም እንዲህ አንድ ክፍል ውስጥ እያሸጉልኝ ብቻዬን እያስቀሩኝ ሊያወጡኝ ሞከሩ። ከዛ አልহামዱሊላህ በቃ ሁሉም ነገር የሆነ ጫቱላ ላይኑላ እያስጠላኝ መጣ። ሁሉም ነገር እያስጠላኝ ሲመጣ ከዛ ነገር ውስጥ መውጣት ይታወቀኝ። ከዛ ክበቡንም አቆምኩምና ቤት መዋል ጀመርኩኝ። በቃ በሙዚቃ ራሴን ማጽናናት ጀመርኩኝ። ማስቲካ ምናምን የተለያየ ነገር እየወሰድኩኝ ራሴን ለማጋገም ፈለኩኝ። ቤት አያውቁም ነበር። ከዛ አያውቁም በቃ እኔ ለሊት ወጥቼ ቢያንስ ቤት አባቴ እስኪወጣ ድረስ ጠብቄ እወጣለሁ። ከዛ ማታ በቃ ሁሉም ከገባ በኋላ በጓሮ በር ነበር የምገባው የራሴ ክፍል ማለት እና ጎረቤታችን ነይማ የምትባልሽ ነበረች። ሁሌ ይሆናል አይደል አንዳንድ አዲሶች ተጥልልኝ ነበር እና የሆነ ቀን መጣች አጠገቤ ቁጭ አለችና እንዲህ ስታወራኝ አላቅም በቃ አላነሳነውም ስለ ሃይማኖቱ ማለት እና ነይማ ሻሃዳ መያዝ እፈልጋለሁ አልኳት። በቃ አላቅም እንጃ እንዲህ እሷ እኮ እያወራችኝ ነው እኔ ግን በቃ የሆነ ልብ አላልኩትምና ሻሃዳ መያዝ እፈልጋለሁ ስላት አንቺ ትቀልጃለሽ እንዴ ስለምና ቀላል ነገር መሰለሽ እንዴ ዝም ብለሽ ገብተሽ ምትወጭበት ምናምን ነገር ይሆናል አይደል እስልምና ምትቆጣ ነክል ቁጣ ተቆጣችኝ እና አስቢበት አባቴን ደግሞ ይፈሩታል እናቴንም ይፈሩታል ሰፈር ውስጥ እስከ ጁማ አስቢበት እኔም እፈራለሁ አባትሽ ሊቆጣኝ ይችላል አለች። ከዛን እሺ ምናምን ብያት ጁማ ቀን እስኪደርስ ድረስ ጠበቅኩኝ እና ተነሺ አልኳት። አንቺ እውነትሽን ነው አለች። አዎ አንቺ ከፈራሽ ግቢና ኡስታዙን አናግሪልኝ ከዛ እኔ ገብቼ ደግሞ አወራዋለሁ አልኳት። እሺ አለችና ሄድን። ቤት ደግሞ የዛኔ ማዘር አልነበረች ከጠሪዳ ነበር። ከዛ ሄድኩኝና እነሱ ሰግደው ትተው ለኡስታዙ አቀብለውኝ ትተውኝ ሄዱ ማለት ፈርተው። ከዛ ቀጥታ በወንዶች መግቢያ ገብቼ ነው ሰውየውን ያነገርኩት ማለት ኡስታዙ ማለት አዎ ቀጥታ ገብቼ ምን ሆነሽ ነው የሴቶች መግቢያ እኮ በዚህ ጋር አይደለም ምናምን ብለው የሆነ እንደመቆጣት ነገር ሲሆንብኝ አንተ ብዬ ነው ያወራሁትኝ። ደግሞ ሻሃዳ ሲዘኝ ማለት መስለም ፈልጋለሁ ሙስሊም መሆን ፈልጋለሁና ሻሃዳ ሲዘኝ ስለው ደነገጠ። ከዛ እውነትሽ ነው ማን ያመጣሽ ልጆች ገፋፍተውሽ ነው በወንድ ምክንያት ነው ብዙ ነገር አለኝ። እዛ አይደለም ራሴ ፈልጌው ነው ሻሃዳ መያዝ ፈልጋለሁ አልኩትኝ። በጣም ብዙ ተከራከረን እዛ ቆመን። ከዛ ሁሉም ልጆች ወንዶች የሚያውቁ ነበሩ። አረች ልጅ እናቃታለን ምናምን ነገር አሉና ሻሃዳ ሳዘኝ እዛ ጋር ማለት ሻሃዳው መጀመሪያ ላይ በጣም ከበደኝ እና ራሳቸው ጽፈው ሰጡኝና ይሄንን ተለማምደሽ ሳምንት ነይ ያሉ። እሺ አልኩኝ። ስራዬ ቤት ውስጥ እሱን ሆነ በቃ እሱን መለማመድ ጀመርኩኝ። ልጅቷ መታ አንድ ቀን ቼክ አላረገችኝም። እንዴት ሆንሽ ሻሃዳ ሳዝሽ ወይ ምናምን አለችኝ። በቃ ፈራችና ሸሸችኝ። ልክ የቻልኩት ቀን ደስ ብሎኝ እየሮጥኩኝ ሄድኩና ነይማ ቻልኩትኝ እኮ ምናምን ነገር ወሰጂኝ በቃ ዛሬው ምን እንሄዳልኳትኝ። አይ ጁማ እኮ አልደረሰም ጁማ ሲደርስ እንሄዳለን አለችኝ። አዎ ኡስታዙ የሚያለኝ ጁማ ሲደርስ ነው ያለኝ ግን ለማንም እንዳትናገር ያልኳትኝ። እዛ ሰዓት እናቴ መታለች ሁሉም ቤት ውስጥ አሉ እና በቃ የሆነ ኢጃብ ከመጀመሪያውም ጸጉሬ መክፈት አሉት እንዲህ ዊግ መሰራት ተገላልጬ የሚሄድ በጣም ነው የምፈራው። በራሴ ይሳቀቃለሁ ሱሪ ለብሼ ስወጣ በጣም አዎ ክርስቲያኑ ነኝ በጣም ነው የምሳቀቀው። ከዛ በኋላ በቃ ቤት ውስጥ ኢጃቡን ብዙ ጊዜ አባቴ ከጸጉሬ ላይ ስለሚያነሳብኝ ቦርሳዬ ውስጥ እየደበቅኩኝ ትምህርት ቤት ስሄድ ቦርሳዬ ውስጥ እየደበቅኩኝ ትንሽ ከሰፈራችን ከራቅም በኋላ ለብሰው ነበር። ከዛም ሄድን ጁማ ሲደርስ ሄድኩኝ አልኩላቸው። ከዛ ከማን ጋር ነው የምትኖሪው ቤተሰቦች የት ናቸው ምናምን ብሎ ጠየቁኝ። ያለውን ነገር ሁሉም ነገር ነገርኳቸው። እኔ ቤተሰቦች ያሉ ሙሉ ቤተሰብ አብሮኝ ያለው እናቴ ቤት ውስጥ የምትሰራው ሁሉ ነገር ነገርኳቸው። እና እንዴት ትችዋለሽ ነገርሻቸው? አልነገርኳቸውም። ካልነገርሻቸው በቃ ወንድ አለ ማለት ነው የሆነ ወንድ አታሉሽ ነው አሉ።
ኧረ አይደለም ራሴ ፈልጌው እሺ ትችዋለሽ ፈተናውን አሉኝ አዎ እችላለሁ ሁሉም ነገር እችላለሁ ከዛ ቀኑ ሲደርስ ነገራቸዋለሁ አልኩት ከዛ በቃ በጣም አስጠነቀቁኝ ንገሪያቸው እኛም በተቻለን ያክል እኛ ጋር ለናስጠጋሽ እንፈልጋለን ምናምን አለኝ እኔ ደግሞ ማንም ምንም ማያመጣም በይ በደፋር ገባውኝ ቤት ከዛ ቤት ሲያዩኝ የሆነ በቃ አላ ከበፊቱ ባስኩባቸው በፊት ምን ለብሶና ለባብስ ቀየርኩባቸው ከኒቃቢስት ጓደኞች ጋር መቀመጥ መዋል ጀመርኩኝ እነሱንም ነገርኳቸው ደስ አላቸው ያለው ነገር በትንሹም ቢሆን ያስረዱኝ ያስጠኑኝ መጡ ከዛ የሆነ ሰዓት ቤት ውስጥ ዶሮ ታረደና እንዴት ልሁን በጣም ግራ ገባኝና እቤት ቁርስ ሰዓት ነበር ቁርስ ትበያለሽ ምናምን ነገር አሉኝ ማለት በቃ ቁርስ በይነይ ሲባል አልበላም አልኳቸው ፋዘር ቤት ቁርስ አንበላም ወይ ራት አንበላም ስንለው ተጣልተን ይመስላል ከናታችንና ማን ነው የነካት ትግስትን ተጣልታችሁ ነው ምናምን ነገር አለኝ ከዛ አረኛ ምንም ነገር አላልናትም ብቻ አልበላም አልሽ ለምንድነው ማባይ ሲለኝ አልወድም ማለት በቃ አልወድም ዶሮ አልወድም ስጋ አልወድም አልኳቸውና አረ ከመስ ጀምሮ አለኝና ቸኩሎ ነበር ትወጣ ከዛ እናቴና እህቴ ጠረጠሩ የሆነ እኔ ማስገባቸው ቤት እንደ ድፍረት በቃ ልጆች የሚሰጡኝ ክታብ ቤት ማስገባት ጀመርኩኝ ከዛ ስታይ እህቴ እኔ ደግሞ ቤት ከእህቴና ከእናቴ ውጭ ምንም ነገር አልደብቅምና እህቴ እናቴ ትሙት ነው ምልሽ ንገሪኝ ምን ሆነሽ ነው ሰልመሽ ነው አንገትሽ ላይ ማህተብ የለም ምን ሆነሽ ነው ምናምን ነገር አለች ከዛ እናቴ ትሙት አልናገርም ሰላለችኝ አመንኳትኝና አው ሰልም ያለው ግን አሁን ላይ እንነግራትም ቀስ ብለን ነው የምንነግራት አልኳት እንደዛው ብላኝ ምናለኝ አልፋ ሄዳ ነገረቻት